ኢትዮጵያውያን ወጣቶች እንደምን አላችሁ? ዛሬ እጅግ በጣም ጠቃሚ ምናልባትም ህይወትክን ሊለውጥ የሚችል አንድ ምክር ልምከርህ። ባይናንስ ላይ አንድ ቢትኮይን ዋጋ $59500 ነው። ከአሁን በፊት የነበረው የቢትኮይን ዋጋ 125000 እና ከዛ በላይ እስከ $126000 የመሆን ፕሮባቢሊቲ እንደነበረው ሆኖም እንደነበረ ይታወቃል። ስለዚህ ባንክ ላይ ዝም ብለህ ተምታስቀምጥ አንድ ቢትኮይን ግዛና ከዛ ምን ይፈጠራል የሚለውን እናያለን። ምናልባትም በጣም እጅግ በጣም ብዙ ትርፍ ሊኖር ይችላል፣ መካከለኛ ትርፍ ሊኖር ይችላል፣ ከዛም ደግሞ ኪሳራ ሊኖር ይችላል። ኪሳራውን ግን ጊዜውን ሳትደነግጥ በመጠበቅ ሊመለስ ይችላል። ይህንን አስብበት። ለምሳሌ አንድ ቢትኮይን ዋጋ 59500 አካባቢ ገዛህን በል። በጣም እጅግ በጣም ብዙ ትርፍ የምታገኝበት ጊዜ ሁኔታ ቢፈጠር የአንድ ቢትኮይን ዋጋ 250000 እስከ 500000 ከዛ በላይ ዶላር ቢሆን ከ250000 ላይ $191000 ትርፍ ታገኛለህ። ከ500000 ላይ ደግሞ $441000 ትርፍ ታገኛለህ። እጅግ በጣም ለማሰብ ይከብዳል። በጣም ቢሆን ይሄ ጀስት ፕሪዲክሽን ነው። ሁለተኛ ደግሞ መካከለኛ ሁኔታ ቢፈጠር ለምሳሌ ሞዴሬት ኬዝ ቢፈጠር የአንድ ቢትኮይን ዋጋ ከ125000 እስከ $200000 ይሆናል ብሎ ይታሰባል። ከ125000 $66000 ትርፍ ታገኛለህ። ከ200000 ደግሞ $141000 ትርፍ ታገኛለህ። ምናልባት ደግሞ መጥፎ ሁኔታዎች ቢፈጠሩ ይፈጠራል ይሆናል ብለን እናስብና ያ ቢፈጠር ራሱ በመጠበቅ ያ እንደገና ሲመለስ መመለስ ይችላል። የሚያሳስብ ነገር ስላልሆነ ማለት ነው። ለምሳሌ ያን ቢትኮይን ዋጋ ከ30000 እስከ $40000 ሊወርድ ይችላል። ኪሳራ ከ40000 $19000 ኪሳራ ሊኖር ይችላል። ከ30000 ደግሞ $29000 ኪሳራ ሊኖር ይችላል። በነገራችን ላይ እጅግ በጣም አስፈላጊው ነገር አስቀድመን እንዲህ አይነት ነገሮች እንደሚፈጠሩ ማሰብ አለብን። ያ እነዛ ሲፈጠሩ ደግሞ ያለ ድንጋጤ በመጠበቅ አመታትን በመጠበቅ እንደገና ተመልሶ የመጨመር ፕሮባቢሊቲ ስላለ ማለት የመውረድ የመውጣት ሁኔታዎች ስለሚፈጠሩ ግን ምናልባትም ይጨምራል ነው በጣም የብዙዎች ግምት በጣም ይጨምራል ብሎ ነው የሚታሰበው። ምክንያቱም 125000 እና ከዛ በላይ ሆኖ ስለሚያቅ ማለት ነው። እና በዚህ ላይ የሚገኘው ትርፍ ቀላል ስላልሆነ አሁን ላይ ነቃ ብለህ አንድ ቢትኮይን ጨከን ብለህ ግዛና ህይወትህን ለውጠው ወዳጄ።